ጃኒ መታሰሯን ሳይሆን ስለወደፊቱ ማሰብ አለብሽ እንዴ። ነገ ምንድነው ስማችን? ቀጥሎ ምንድነው የሚባለው? ነገ ትዳር አለ ምን አለ? ድሬዳዋ ላይ ያለች ወጣት እኮ ኦልሬዲ ክብሯን ዝቅ ነው ያደረገችው። ገብሻል? ትልልቅ አመራሮች ባለስልጣኖች እኮ ሺቲ ለብሰው ይገባሉ ፓርላማ ላይ። እነሱ ገቡ ማለት ሊገልቡ ነው የሚገቡት ማለት ነው። እንዴት ነው የምታስቢው አንቺ? ይሄ እናንተ በጣም ኢዚ አድርጋችሁት ነው የምታዩት። እንዳንድ እንደ ድሬዳዋ እኛ አሁን ባይዘዌ እንድትፈታ ነው የምንፈልገው። ይቅርታ አድርጊልኝ እና እንድትፈታ ነው የምንፈልገው። ተምራ እንድትወጣ ነው የምንፈልገው። ሮዚ እሱን ነገር እኛ ውስጣችን ለተንኮል ያደረግነው ነው የመሰላቸው። ግን ለወደፊት ህይወታችን ላይ ቀውስ ያመጣል። አዎ ያመጣል ይሄ ነገር። ለምን እች ልጅ ትልቅ ታዋቂ ነች፣ 2 ሚሊዮን ፎሎወር ያላት ልጅ ነች። እሷ ለቀልድ ያለችው ነገር ሰው ላይ ግን ማህበረሰቡ ላይ ግን ጉዳት ያመጣል። ብዙ እናቶች ተቆጥተዋል ድሬዳዋ ላይ ነው ነገርሽ። ብዙ ቡና የጠጣ ስለ ጃኒ ነው የሚወራው። የድሬዳዋ ነስ ማስቆጥታለች። እኔ እኮ አልተረዳችሁም እኮ አይደለም ማሪ። እኔ እኮ የድሬዳዋ ልጅም አይደለሁም የእሷም አይደለሁም። ግን እንደ አንድ ፐርሰናሊቲ ይመለከተኛል በሚል ነው እንጂ ላይክ አጥፍታለች እኮ ወላሂ በጣም ነው ያጠፋችው። የመጀመሪያ የተናገረች ቀን እኔ ራሱ በጣም ነው የተናደድኩት ምናምን ኢሞሽናሊቲ ሆኛለሁ። ግን ደግሞ ኢክራሚ ስሚኝ የኔ ቆንጆ፣ እኛ ገብተን ልንናገር የቻለው ለምን እንደሆነ ታውቂያለሽ? በሚሉት እኛ ዝም ብለንም ነበር። እኔም የድሬዳዋ ልጆችም እርግጠኛ ነኝ በሚባለው ነገር እየሰሙ ዝም ማለት አጥቷቸው ነው እንጂ ጃኒ እኛ ተምራ ትወጣለች በቃ ምንም አያስዋትም። እርግጠኛ ነኝ የድሬዳዋ ህዝብ መሀል ምናምን እንዴት እንደሚከብድ ታውቂዋለሽ ብዬ አስባለሁ። እናትኛ ትታሰራ አላለም ኢክራም እናቷን የምታስተዳድር ነች። ለእናቷ ትፈታለች። ኢክራም ትፈታ እንፈልጋለን። አንዴ እኔ ልናገር አዳምጡኝ። ኢክራም አንድ ነገር ማወቅ ያለብሽ ጃኒ ከህዝብ አበልጥም። ጃኒ አንድ ሰው ናት። የተሳደበችው ህዝብን ነው። ከህዝብ አበልጥም። እንደው ትማር የሰው ልጅ ያጠፋን ትማር ነው እንጂ እዚህ ጋር ልትከራከርላት አይገባም። ራሱ እዚህ እኮ ልንከራከርላት አይገባም። ያዘው ነገሯ ግለሰብ አይደለም ውዴ። ሁለተኛ ደግሞ አንድና ሁለት ሰው ለሚያስቀየመችው እቺ በጣም ብዙ በሺ የሚቆጠር ህዝብን ነው ያስቀየመችው። ደግና ጥሩና የዋህ ህዝብን መጥፎ አደረገች። አይሽ በሷ ሰበብ አሁን የኛ እንኳን ቁልቢ ቢሮክራሲ ሰሚን ገርሻ እንደ ዝም በሉ ይሄ ነገር አሁን ወጣቱ አይደለም የከሰሰ እናቶች ናቸው፣ ትልልቅ ሰዎች ናቸው፣ አመራሮች ናቸው። እዛ ጋር የተናደዱባት በንግግሯ ላይ እኛ ብቻ እዚህ ጋር እኔ እናንተ እዚህ ጋር ወርተን የሚቀር ነገር አይደለም። ይሄ በብዙ ህዝቡን ያስቆጣ ጉዳይ ነው። አሁን ነገሩ እንዲቀልላት እኛም እኔም አንተም ሁላችንም የእውነት ከልባችን ከሆነ ብዙ ስለሷም ራሱ እንደዚህ አለመጨቃጨቅ አለመጣላት። ምክንያቱም ከኛ ውስጥ እዚህ ጋር 60 ምናምን ሰው ያየ ነው። ከዚህ ውስጥ አንድ ሰው እዚህ ጋር ሪካርድ አድርጎ በሷ የተነሳ እዚህ ጋር ሰው እንዲህ እያለ ነው ስለ ድሬዳዋ ይላል። ለማ ይሄ ነገር ራሱ ቢቀር አሪፍ ነው፣ ለሷ ይረዳታል። እኛ እንድትታሰር አንፈልግም። ገብቷላት ግን ፍቅር ስንሰደሙ መና ከሆነ መልሳቸው ድሬዳዋ ላይ የምን እንድትታሰር አንፈልግም ነው። ኖ እንድትታሰር አንፈልግም። ሮዚ ያላየሽም እንዴ ዛሬ እንኳን የሚናገሩት ንግግር አለ። አርቲስቷ ኤደን ወጣ ቪዲዮ ስለሰራች ብቻ አይቼዋለሁ። ግን ሁሉም እኮ ስለ ሀገሩ መቆርቆር አለበት አይደል እንዴ? ገና እነሱ ሳይታወቁ ቲክቶክ ሳይመጣ እኮ እሷ ዝና የነበራት ልጅ ቢያውቁት ቢገባቸው። የባህር ዳር ህዝብ ዝም ብሏልና ለምን የድሬዳዋ ህዝብ ሲሰደብ ዝም አላለም? እንደዚህ ሀገር የጎንደርም ሲሰደብ ዝም ብሏልና ለምን የድሬዳዋም ዝም አላለም? ይመስለኛል ሰውን እያስቆጣ ያለው የድሬዳዋ ህዝብ ደግሞ ጀግና ነው። በቃ አንድ ነው። በቃ አቋማችን አንድ ነው። ሀሪፍ ህብረት አለን። በቃ በሀገራችን ቀልዳና እኔ በጣም ዘረኛ ነኝ። በዘር ሳይሆን በድሬዳዋ አልደራደርም። በቃ ይሄ ነው ልዩነታችን ሁላችን። ችግሩ እኮ አሁን ከምን ጋር አጠጋጉት መሰለሽ? ከዘር ከፖለቲካ ጋር ያያዙ ጭራሽ ልጅቷን ጉድጓድ ውስጥ ሊከቷት ነው። እኛ ያለው
ይቅርታ ትጠይቅ ነው። ዘር ውስጥ አልከተትናት፣ ብሔር ውስጥ አልከተትናት። ያወራነው አንድና አንድ ነው። እናቶቻችንን ሰድባለች፣ የድሬዳዋን ህዝብ ሰድባለች ነው። ሌላ ነገር እንኳን ከአፋችን መጥፎ ቃል አልወጣም። እየጻፉ ያሉት እያወሩ ያሉት ስለ ድሬዳዋ ግን በጣም ልብ የሚሰብር እኛ ወደ ታች እንድንቆለቆል የሚያደርግ ነው። የሌለብንም ባህሪ ሀገራችን ውስጥ ታይቶ የማይታወቅ ድሬዳዋ ውስጥ ምንም አይነት ታይቶ የማይታወቅ እኛ የሌለንበት ባህሪ ነው እንድናሳይ የሚገፋፉን። ስድብ ሲባል ደግሞ የድሬዳዋ ልጅ በሙሉ ተሳዳቢ የሚያደርጉት ጠጪ ቃሚ የሚያደርጉን በፍጹም እኛ ተቆንጥጠን በስነ ስርዓት ባህል ወግን የምናውቅ ሁሉም ደግሞ የድሬዳዋ ልጅ ቃሚ ጠጭ አይደለም ቢያውቁት። ከእንደገና ከሽቲ ሌላ ልብስ የሌለን ብራንድ እኛ ጋር ቀረ። ዛሬ እንዲህ መሆኗን አያዩ። ድሬዳዋ የኮንትሮባንድ ሀገር ነበረች፣ ያውም የተሻሻለች። ቢያውቁት ታሪክ ቢያውቁ ወደኋላ መለስ ብለው ቢጠይቁ ጥሩ ነበር። ወደ አዲስ አበባ የሚሄደው ልብስ ሁላ እና ሰልባጅ ሁላ የሚሄደው ከድሬዳዋ አይደል? አዲስ አበባ ታጥቦ እና ለቁልብ ሲመጡ እኮ ከኛ ጋር እኮ ልካ ጀብቶ የሚሸጠው እንዳለ ልብስ ወደ አዲስ አበባ ሜዳ አይደል? ከኛ የተረፈ ልብስ ነው። አሁን ፎቴላ ካሜራ ሳይቻቸዋለሁ። ሰልባጅ እዛ ሲወስድ ሲገዙ አይተዋል። አይቻለሁ። ከጅጅጋ ከጀቡቲ እየመጣ አይደል እንደሚሸጠው። ምን ኢትዮጵያ ድሬዳዋ አሁንስ ብትሆን ምን ሆነች? ጀግና ሀገር ነች፣ ምርጥ ሀገር ነች። አሁን እኮ በጣም ስለ ድሬዳዋ ብዙ ነገር እያላችሁ ነው። እኛ እኮ እናንተም እያስተማርን ነው። አበዛው ግን በቃች ልጅ ይቅር በሏት ነው። ሀገራችንን ማስተማር አለብን ብለናል እኮ እኛ። አሁን ከእሷ ጋር ምንም አይነት እንትን የለንም ብለናል። ለእሷ እኮ ቆየን ካልን እኛ ግን ለሚናገሩት እሷን አስታከው ለሚናገሩት ነው እየተናገረን ያለ ነው። በእናትህ ድሬዳዋ እኮ ወጥተህ ይኸው ቁርስህን ዘጭ ያለ ቁርስ መንገድ ላይ በልተህ ጁስህን ዘጭ ያለ ጁስ ፊት ለፊት እየተፈጨ የትም ቦታ የሌለ ነገር እኮ ድሬዳዋ ያለው የምታስተምር ሀገር ነች እኮ። ስለ ድሬዳዋ ብታውቅ ማለት ነው ድሬዳዋን ታከብራለህ እንጂ እንደዚህ በጣም ወላሂ በደንብ ሰይዱ አካባቢ 8 ወር ምናምን ኖር ያለው እና አውቀዋለሁ። እሺ እና ታዲያ ደስ አላለህም ድማሙ? በጣም እውነት ቆርቆሮ ላይ ተቀምጬ ድንች በልቼ ምናምን ጥሩ ነገር አሳልፌያለሁ። በቃ ስለዛ ጥሩ ነገር ያሳለፍኩበት ሀገር ደግሞ ሲሰደብ ደስ ይላል። እኔ ደስ አለኝ መቻል በቃ ማለት በቃ አጥፍታለች ትወጣለች። አሁንም እኮ እነሱ ይኸውልህ እናቶች እየወሰዱ ነው ምሳውንም ቁርሱንም። እናቷ አጠገብ የለችም እያሉ አንዳንድ ደደቦች ኮሜንት ላይ እንኳን የሚጽፉ ደደቦች፣ እስካሁን ያልገባቸው ደደቦች ዝቅ ብለሽ ብትሰድቢያቸው የአንቺ ክብር ነው የሚነካው። ምድረ ደደብ ሁላ ብቻ ጃኔ አጥፍታለች፣ ይቅርታ ተጠይቅ፣ ይቅርታዋን ይቀበሏት ነው እንጂ እዚህ ጋር አንድ ሰው ሀገርን ነው የተሳደበችው። ሀገር መሰደብ የለበትም። ሀገር ሊከበር ይገባል። ደግሞ ድሬዳዋ የፍቅር ሀገር በመባልም ነው የምታወቀው እና ብቻ እዚህ ጋር ጃኔ ልክ ናት ተብሎ ልትገደፍም አይገባም እና ደግሞ አጥፍታለችም ተብሎ ትታሰርም ሊባል አይገባም። ይቺ ልጅ አጥፍታለች፣ ዛሬ መታሰሯ ልክ ነው። ልክም የሚሆንበት ምክንያት ምንድን ነው? ለነገ ይቺ ልጅ ብዙ ተከታዩ ያላት ልጅ ስለሆነች ለነገዎቹ ሌላ ሰው ተነስቶ ሀገር እንዳይሳደብ መማሪያ ትሆናለች። አይከፋም። እሷም ደግሞ ነገ እንደለመደባት ሌላ ሀገር እንዳትሳደብ ትምህርት ትወስዳለች። ትምህርት ለሌሎችም ብቻ ማንም ሀገሩ ሲሰደብበት ስለማይወድ ለሌሎቹ ትምህርት እንደሆነ ነው። ለሳምንት ተቀጥራለች ከዚህ በኋላ ይመስለኛል። አይ መደበኛ እንኳን አይከፈትባትም። ቀጣይም አሁን ሶስተኛ ቀጠሮ ጊዜ ቀጠሮ ሊቀጥራትም ይሻላል። ቀጣይ አይ ትፈታለች፣ ይፈቷታል ኢንሻአላህ። አይ እንዳፍሽ ያርግላት ላ ኢንሻአላህ። የለም እኮ እንደዚህ ብዙ እንትን አይመጣም። ኢንሻአላህ ትፈታለች። ምንም ልጅ ነችም። ከእንደገና በቃ ለማስደንገጥም ያህል ነው። ገባክ? ለሁለተኛ እንደዚህ አይነት ነገር እርምጃ እንዳይወሰድ ነው እንጂ ይሄን ያህልም ጭካኔ አይኖርም እኮ። ያው ህዝቡ እኮ አሁን ትሪት እያደረጋት ነው። ቁርስ ምሳ እየወሰደ ነው። አሁን ነገሩ ወዴት ሄደ መሰለህ? አሁን ወደ ፖለቲካ ወሰዱባት እኮ ነገሩና ወደ ፖለቲካ የወሰደው ያው እኔ ግራ ገባኝ። ወደ ፖለቲካ ሰው በዚህ ምክንያት አድርገው እነሱ የራሳቸውን ፕሮፓጋንዳ ሊያስኬዱ የሚፈልጉ ናቸው። ያንን ነው እኛም ድሬዳዋ በነገራችን ላይ ልክ እንደ አዲስ አበባ የራሷን የቻለች መስተዳድር ናት። የድሬዳዋ ልጅ የድሬዳዋ ማንነት አለው። ገባ? የአዲስ አበባዊ ማንነት እንዳለው የድሬዳዋ ልጅ ከማንም ብሔር ጋር ከማንም ዘር ጋር ያልተነካካ የራሱ የሆነ የግል ማንነት አለው። ድሬዳዋ ነው የተላከው። ግን አሁን የእሷ ደጋፊዎች ነን የሚሉት ምን እያደረጉት መጡ? ድሬዳዋ ወደ የሆነ ክልል ማንነት ውስጥ ከተው በዛ ክልል ውስጥ ፖለቲካ ሊሰሩበት የዚችንም ልጅ እንዳትወጣ ማትወጣበት ማወት ውስጥ
ሊከቷት እየሞከሩ ነው ያሉ ማደጋፊ ምን በማድረግ ተረተኛ የድሬዳዋ ልጅ እልህ ውስጥ እንዲገባ ስለ ድሬዳዋ መጥፎ ነገር ሲወራ እኛም ደስ አይለንም። ነገራችን ላይ ስለ ድሬዳዋ መጥፎ ስተወራ ይሰማኛል። ስለ ድሬዳዋም ሆነ ስለማንም ሲጀመር እኛ ኢትዮጵያውያን ነን። እኛው ለእኛው ልንሰዳደባን አይገባም። ሲጀመር ልናፍር ይገባል። እኛ ሀገራችን ነው እየሰደብን ያለ ነው። ነገጧት ሄደን የሚቀበሉንን ሰዎች ነው እንወደዋለን፣ እናከብረዋለን። ነይማ ግን ደግሞ ድሬዳዋዊ ማንነታችንን ወስዳችሁ ሌላ ብሔር ውስጥ ከታችሁ ፖለቲካ አትስሩብን። ማንም ፖለቲካ እኮ የሰራ የለም። ይኸውልህ ወንድሜ እኔ እኮ ትናት እያልኩ እኮ አይደለም። እኔ እኮ በፍቅር ተቀብለናችሁ ትኖራላችሁ ከኛ ጋር የበላነውን በልታችሁ የጠጣነውን ጠጥታችሁ፣ ግን መታችሁ ደግሞ ፍቅራችንን ሙሸበክ አለዋ እየበላችሁ እንደ ንቀት ወስዳችሁ። ይኸውልህ ወንድሜ እኔ እኮ ልክ ናት እያልኩ አይደለም። የተናገርኩትን ከሰማኸኝ አይደለም ድሬዳዋ የፍቅር ሀገር ናት። ብንሄድ የሚቀበሉን ሰዎች ናችሁ። እና ግን ደግሞ እያልኩ ያለሁት እንደ ሀገርም እንደ ጠቅላላኛ ሀገራችንን ነው እየሰደብን ያለ ነው። ድሬዳዋ ነገ በመጣባት እኔንም ትቀበለኛለች አይደለ? ስለዚህ ነገ የምትቀበለኝን ሀገር ነው እየተሳደብኩ ያለሁት። እርስ በራስም ልንነቋቆር ሲጀመር አይገባም። እሱ እውነት ነው። ድሬዳዋ እኮ እውነቴን ነው የምልሽ። ያን ነገር እውነትን ልንገርሽ፣ ፋራድ ራሱ የሚያሰለጥን ሀገር ነው ወላሂ። በምግብ ደረጃ ሄድሽ በፈለግሽው ነገር ብትሄጂ ድሬዳዋ ነምበር 1 ነው። አንደኛ ነው። ቁም እንጂ ኢትዮጵያ ያለው ኮንትሮባንድ ጠቅላላ ልብስ በወንዳ ልብስ የሚገባው ቤት ነው። በድሬዳዋ በሐረር በጅጅጋ ይውልሽ በጀቡቲ ከሆነ በድሬዳዋ የሚመጣው ልብስ ያን ነው የሚገዛው። አሸዋ አይደል እንዴ? ታይዋን አይደል እንዴ? ምንድነው ቢያውቁ እኮ የባቡር ሳይቆም የባቡር ኮንትሮባንድ ነው የሚሰራው። ታሪክ አካል ታሪክ ያለን ህዝቦች ነን እኛ። ታሪክ አለን ብለን እንደማን ማልጎረርንም አልወራንም። ብቻ በቃ የድሬዳዋ ፍቅርን እያሳየን ነው። ፍቅራችንን ግን ወደ ንቀት ከቀየራችሁት ነው። ገብቶሃል? ፍቅር እንድትባል ድምፅ አሰሙላት። ቆይ ትናገር እድል ስጥ ላውራና ከዛ አንተ የፈለከውን ታወራለህ። ጠየቅኩህ እድሉን ሰጠኝ። ሲጀመር በመጀመሪያ ደረጃ የጃኒ ተከታዮች ናቸው ላላችሁት ነገር እኛ የጃኒ ተከታዮችም ሆነ እሷንም የሚደግፋት ልጆች እኛ ሌላ ቦታ ነው ቻሌንጅ የተቀላቀለው። ግማሻችን 50 ሺህ ብር ግማሻችን 10 ሺህ ብር እየረዳን ያለ ነው በጃኒ ስም ማለት ነው። ሄዳችሁ ማየት ትችላላችሁ። የሊቢያ እንትኖች ጋር የሚሳደቡት ሌላ ናቸው። ሁለተኛ ደግሞ አሁን እናንተ እዚህ ጋር ቁጭ ብላችሁ ማውራቱ ምንም የሚያመጣው ነገር የለም። በህግ ይዞታል አይደል? አንተ አኬ የምትባለው ማለት ነው። በቃ የጃኒ ፎቶ አንሳላት። በቃ አንተ ስንት ጊዜ ሆነ? አንተ ሲጀመር የድሬዳዋ ልጅ አለ የሷን ፎቶ አድርገው ሁሉ ጊዜ ርዕስ ታነሳለህ አይደል? በቃ ነገር ማመናገር አንድ ሰው ልንገርሽ፣ ኢትዮጵያዊ በመሆኑ ብቻ ሊቆረቆር ይገባል። ሀገር ነው የተሰደበው። ባባኝ እናቴ ትሙት። እንደውም ነገሩን በጣም እያባባሱ ያሉት የድሬዳዋ ልጆች ሳይሆኑ የሌላ ሀገር ልጆች ናቸው። አንቺ ምን አገባሽ? አውቀው ሆን ብለው ነው እንደዛ እያደረጉ ያሉት ማለት ነው። እያጋጋሉ ያሉትም ማለት ነው። አንተ ግን ሁሉ ጊዜ ፎቶዋን ለጥፈ ርዕስ አለ። አንቺ ራስሽ ግቢ ስትበይ አገኝ ኮሜንት ላይ ማለት ነው። እኔ አልገባም። ይኸውልሽ ጃኒ አንድ ግለሰብ ናት። የሳደበችው ህዝብ ነው። እልቅ እንደዚህ እያላችሁ ህዝቡን አታስቆጡ። እናንተ ደጋፊ ነን ምናምን የምትሉት አሁን እኮ እየደገፍኩኝ አይደለም ያለው እየተናገርኩ ያለሁት ሪያሊቲውን ነው ያልኩትኝ። በቃ ርዕስ አታድርገው። አሁን ህግ ይዞታል። ህግ ጋር ያለው ነገር ማለት ነው። አንተ እዚህ ጋር እስቲ ቁጭ ብለህ ማለት ነው የጃኒ ፎቶ ከምለጥፍ ሄድ እዛ ሊቢያ ያሉት ጋር ሄደህ እዛ ጋር ስትተሳተፍ ልክ እኛ እንደምንሳተፈው ማለት ነው። እሱ ነው ትክክል ነገር። አሁን ህግ ይዞታል። በቃ በህግ እጅ ነው ያለው። ይሄም ጥሩ ሀሳብ ነው። ግን እነዚህ ደግሞ አሁን ልክ እኔ እንደናንተ እኔ የድሬዳዋ ልጅ ነኝ ምናምን ማለት አይጠበቅብኝም። ምንም የድሬዳዋ ልጅ ነኝ። ኦኬ ምናልባት እኔ
ስለማታውቁ ሊሆን ይችላል። ግን ሄደህ መጠየቅ ትችላለህ። ከእናንተ የበለጠ እኔ ለድሬዳዋ በስፖርት ተሳትፌያለሁ። እሺ ከፈለጋችሁ ማለት ነው ሄዳችሁ መጠየቅ ትችላላችሁ። እኔም ልንገርህ ብዬ ነው። ግድ የድሬዳዋ ልጅ ነኝ እያልኩ መጫወት የለብኝም። ማድረግ ያለብኝ ነገር አይደለም። ቁሚ እኔ ቆንጆ ቆይ የድሬዳዋ ልጅ ነሽ አይደል? እናቶች ሲሳደቡ ታዲያ አግባብ ነው ብለሽ ነበር እየሰማሽ ነበር? ደገፍኩ አልኩሽ እኮ እንደናንተ እኔ ልንገርሽ፣ አሁንም ቢሆን እየተከታተልኩኝ ነው። በተለያየ ቦታ ያሉት የድሬዳዋ ልጆች አይደሉም፣ ሌሎች ልጆች ናቸው የሚሳደቡትም፣ ገስት ላይ እየገቡም ነገሩን የሚያጋግሉትም፣ ለጃኒ የደገፉ መስሎም የሚሳደቡት ሌሎች ልጆች ናቸው። እኔ ይኸውልሽ ቅድም ስታወሪ ልክ ነሽ አልኩሽ። እሱን እኮ ልክ ነሽ። እሱን እያየን ደግሞ እኛ ዝም እያበላሹት የድሬዳዋን ገጽታ እያበላሹ ስለሆነ ነው እየገባን መልስ እየሰጠን ያለ ነው እንጂ እኔ መግባት ሁላ አቁሜ ነበር። ውጪ ተባልኩ ባለፈው ወጣሁኝ። እኔም እየውህም ወተናል ዝም ብለን እና ደግሞ አዩ ልንገርሽ፣ የዛን ቀን እኔ ላይቭ ላይ ነበርኩኝ። እኔ እየተከታተልኩኝ ነበር። ኦኬ ይሄ ወሬ የተወራ ቀን ከአንድ ወር በፊት ማለት ነው። የዛን ቀን እንደውም የተወራ ወሬ ከመጀመሪያ ጀምሮ ሰምታችሁት ቢሆን ኖሮ እንደውም ማለት ነው ከሷ ሌላ ሌሎችም ሁሉም ይገቡ ነበረ። ከሷ ሌላ ሌሎችም እንዳለ ይገቡ ነበረ። ግን የሷ ፓርት ብቻ ነው ተቆርጦ የወጣው ሲጀመር ራሱ ማለት ነው። እና ነበር እሷ ሌሎቹ ምን ብለዋል? ኦኬ ሌሎቹ ምን ብለዋል? ሌሎቹ ምን አሉ? እኛ ደግሞ ያየነው የእሷን ነው። የእሷን ወጣ ያየነው እናንተ ያያችሁት ሌሎቹን ብናይም ዝም አንልም ነበር እኮ። ግን ገልባው ይሰጣሉ። እናንተ ያያችሁት መጀመሪያ እናንተ ያያችሁት ፓርት የጃኒን ፓርት ብቻ ነው። ኦኬ እኮ አልኩሽ እንደዛ ቆም የተለቀቀው ያ ነው። ከአንድ ወር በፊት የነበረ ነገር ነው። ከአንድ ወር በፊት ነበረ ነገር የተወራው ነው። ለሰምተሽ ዝም አልሽ ላይፍ ላይ ነበርሽ አይደል? እኛ ኮመንት አድርገን ነበረ በዛ ሰዓት ማለት ነው። ጽፈናል ግን ሪካርድ አድርገን አላባባስም። ሪካርድ እንድታህል የኔ ቆንጆ አንቺ ራስሽ አሁን ወደ ሌላ ነገር እየሄድሽ ነው። እኛ ሪካርድ አድርጌ አላልንሽም። ዝም አልሽ ያልኩሽ እንደዛ ስትይ ጃኒ ተሳስተሻል። የድሬዳዋ ልጆች እሷ እቺ አሁን እሷ ደጋፊ ነች። አብብቲ ተወት እንኳን ወጣሽ አስገባት ደጋፊ ነች። ይሰማል ነበር። ቆይ የምን እንኳን ወጣሽ ይያሉ አስገባት ኦኬ ሰማንያ ራሱ አለች። ታብታብ አድርጉት፣ ኔትወርክ ይዞታል። መጀመሪያ የልጁ ቤት ኔትወርክ እየተቆራረጠ ነው። ታብታብ አድርጉ። ሲቀጥል እኔ የተናገራችሁት በምን ጉዳይ ነው? የእሷ ደጋፊ ነች ምናምን ያላችሁት ይሄኔ ቆንጆ ለነገር እንደዚህ ተንደርድረሽ መጣሽ። እኔ አንቺን አልነበረም ከታች የነበረችውን እያወራን ነበር። ምን ብለሽ ነበር? ከተሳሳች እናገርሻለሁ። ለምን አልናገርሽም? ኖ እኔ ተሳስቻለሁ ምናምን አይደለም። መጀመሪያ ደጋፊ ነበረች። የድሬዳዋ ህዝብ 85% እኔ ሄጃለሁ እንደዛ እሷ እንዳለችው ነው ስትል ነው የሰማኋትኝ። ለዛም ነው የገባሁት እኔ ኢክራም ጋር ማለት ነው። አሁን ስገባ ጊዜ ለዛ ነው የገባሁት። እንደዛ እንዳልሆነ ደግሞ ነግሬያታለሁኝ አስረግጬ ማለት ነው። የድሬዳዋ ህዝብ 85% አዎ እንደዛ ናቸው ስትል ነው የገባሁትኝ እኮ አቢብቲ እንዴ ኢክራም መጀመሪያ እንደዛ ነበር። 85% ምናምን ያልኩት ዛይከሪም ነበርኩኝ። አዎ ልክ እንደዛ ነው አንቺ እርግጠኛ ሆነሽ ስታወሪ። ስለዛ የድሬዳዋ ደግሞ እርግጠኛ ሆኜ ያልኩሽ አይደለም ድሬፋ አይደለም እርግጠኛ ሆኛለሁ እያልኩሽ ሳይሆን ግን ብዙ ሴቶች ቲክቶክ ላይ እንደምናያቸው ከሆነ እንኳን ለአንድ ለሀገሬ ልጅ ለስንት ምበቃ ምናምን የሚሉ ልጆች ናቸው ነው ያልኩት። ድሬዳዋን አትወክልም። ሲቀጥል ደግሞ እኔ ቆንጆ ሲቀጥል ደግሞ እንደዛ ያለውን ቪዲዮ አምጭና ላኪልን። ኦኬ የድሬዳዋን አትወክልም። የድሬዳዋ ልጅ ማለት በስነ ስርዓት ያደገ ይኸውልሽ ተቆንጥጦ ያደገ ኦኬ ድሬዳዋን አትወክልም። እቺ መጤዎች ድሬዳዋንን እያላችሁ መጤ ናቸው እኮ ይሄ መጤ ነው። እንደዚህ ለብሰው ቪዲዮ ስለሰሩ ብቻ እያላችሁ አይደለም። አሁንም እያላችሁ ሳይሆን እያሉ በይ። እኔ ሲጀመር
እንደዛ አይነት ሰው እኮ 85% ያልሽው አንቺ መሰለኝ። ኢክራም አውሳለች ወላሂ እኔ ሰምቻት፣ ግን ኢክራም እኮ ተመለሰች። ችግር የለውም ኢክራምን ተይው። ግን አሁን እዚህ ጋር ኢክራም ምናልባት አንድ ሰው ባወራው ሊሆን ይችላል። ድሬዳዋና ሀረር ላይ እብድና መጤ ይበዛል። እብድም የትም ሀገር አብዶ ሀረርና ድሬዳዋ ነው ማረፊያው። እኔ ልንገርሽ፣ ሁለተኛ የተራበ የተቸገረ ህዝብ ድሬዳዋ መጥቶ ነው በልቶ ጠጥቶ ስራ ቢዝነስ ገብቶ ራሱ የሚቀይረው። ይሄ የታወቀ ነገር ነው። ስለዛ ድሬዳዋን ባይነኩ ይሻላቸዋል። ከእንደገና ደግሞ ልጅቷ ባለችው ነገር ላይ ደግሞ እውነትን መናገር አለብን። ህዝብን ያስቆጣችሁ እናቶችን ያስቆጣችሁ ትልቅ ሰዎችን አባቶችን ነው። ወንድም እህትና አንድ ጠይቀች እኮ ይቅርታ እንደዚህ ያለማ ይቅርታ ይቻላል አለች እኮ ይቅርታ እንደዚህ ያለ ሙድ የሚጠየቀው ይቅርታ እንደዚህ አይደለም። ስለዛ በቃ ታሰረች ትፈታለች፣ ምንም አትሆንም። እሷ የኢትዮጵያ የድሬዳዋ ህዝብ ነው ምግብ እየወሰደ እኔ አንድ ምሳሌ ልስጥሽ ኢክራም እኔ እናትሽን ሰደብኩ ከመሬት ተነስቼ አንቺ ትዘቀዘቂያለሽ አንቺ ኖ ይሄ እናት ሁላ ነው ድሬዳዋ የሞላው ሌላ ይሄ ሌላ ነው። እናት ከምንም አያገናኘውም። እንዴ እናቴ ወዴት የተሳደበችው ሴት